ሰላም ሰላም የአግሪጃይስ ዩቲዩብ ቤተሰቦች እንዴት ናችሁ? ቪዲዮውን እስከ መጨረሻው ካያችሁ በኋላ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። የዛሬውን ቪዲዮዎችን ከማየታችን በፊት የባለፈው ቪዲዮ ላይ የተነሱ ኮሜንቶች አሉ። ስለነሱ ሃይላይት ላድርጋችሁ። የመጀመሪያው አርክ ጂአይኤስ ማለት ምን ማለት ነበር? እንዴት ዳውንሎድ አድርገን ኢንስቴል እናደርገዋለን የሚል ሲሆን፣ ሁለተኛው ሼፕ ፋይል ማለት ምን ማለት ነው የሚሉ ነበሩ። በመጀመሪያ ስለ ኮሜንቶቹ ከልብ አመሰግናለሁ። ይህን ካልኩ በኋላ አርክ ጂአይኤስ ማለት ምን ማለት ነው ወደሚለው እንለፍ። እሱን ከማየታችን በፊት ጂአይኤስ ማለት ምን ማለት ነው የሚለው ጂአይኤስ አብሪቪዬሽን ጂኦግራፊካል ኢንፎርሜሽን ሲስተም ይባላል ሲተነተን፣ ወይም በአማርኛ ጂኦግራፊያዊ የመረጃ ስርዓት ማለት ነው። ጂአይኤስ አኮርዲንግ ቱ ዲፈረንት ፊልድ ኦፍ ዲሲፕሊን ሪሰርቸሮች ዲፈረንትሊ ዲፋይን ያደርጉታል። ነገር ግን አብዛኞቹን የሚያስማማ አንድ ዴፊኒሽን አለ። እሱም GIS is defined as a set of tools for what? Collecting, inputting, storing, retrieving, manipulating, analyzing, transferring, and displaying geographical reference data from the real world for a set of application ብለው ዲፋይን ያደርጉታል። ይህን ጂኦግራፊካል ሪፈረንስድ የሆነ ዳታ አናላይዝ እና ዲስፕሌይ ለማድረግ ሶፍትዌር ያስፈልጋል። ከነዚህ ሶፍትዌሮች ውስጥ አንዱ ArcGIS ሶፍትዌር። ስለዚህ ArcGIS ማለት a software for analyzing and displaying geographical reference data ማለት ነው። ይህን ጂኦግራፊካል ሪፈረንስ ዳታ አናላይዝ ካደረግን በኋላ ኤክስፖርት አድርገን ፎር ፎርዘር አናላይሲስ ስናስቀምጠው ሼፕ ፋይል ይባላል። የጂአይኤስ ዳታ እንዴት ነው ኮሌክት የሚደረገው ካል በሁለት አይነት መንገድ ኮሌክት ሊደረግ ይችላል። አንደኛ ሃንድ ጂፒኤስ በመጠቀም ወይም ስልካችን ላይ ስማርትፎን ያለን ስልካችን ላይ የጂፒኤስ አፕሊኬሽኗን ዳውንሎድ አድርጉ በመጫን በሷ መሰብሰብ ይቻላል። ሁለተኛ ጉግል እርዝ ላይ ይሰበሰባል። ይህን ካልኳችሁ ጂፒኤስ ማለት ምን ማለት ነው የሚል ጥያቄ ሊነሳ ስለሚችል ስለሱም አንድ ነገር ልበል። ጂፒኤስ አብሪቪዬሽን ነው። ልክ እንደ ጂአይኤስ ሲተነተንም ግሎባል ፖዚሽን ሲስተም ማለት ነው፣ ወይም በአማርኛ ዓለም አቀፋዊ የአቀማመጥ ስርዓት ይባላል። ነገር ግን ዲፋይን ሲደረግ ጂፒኤስ ማለት በዓለም አቀፍ ዙሪያ ላሉ ተጠቃሚዎች በሙሉ ትክክለኛ የሆነ የመሬት አቀማመጥን የሚያቀርብ በሳተላይት የሚሰራ የዳሰሳ ስርዓት ማለት ነው። ወይንም ጂፒኤስ የአንድን ስፓሻል ኦብጀክት ትክክለኛ ሎኬሽን ሎንጊቲዩድ፣ ላቲቱድ እና አልቲቲዩድ የሚሰጥ ኢንስትሩመንት ማለት ነው። ይህን ካል ArcGIS እንዴት ዳውንሎድ ተደርጎ ኢንስቴል ይደረጋል የሚለውን በቀጣይ ቪዲዮ የምሰራበት ሲሆን፣ በዛሬው ቪዲዮያችን ግን how to convert collected GPS reading into lines and polygons and export as shape file የሚለው እናያለን። እኔ ኮሌክትድ ያደረኩት ጂፒኤስ ሪዲንግ እዚህ ጋር አሉ። ይህን ጂፒኤስ ሪዲንግ አራውንድ ደሴታውን የተሰበሰበ ነው። የሰበሰብኩት በአንድ ጂፒኤስ ተጠቅሜ ሳይሆን ጉግል እርዝ ላይ የሰበሰብኩት ነው። ምናልባት የማይታይ ከሆነ ሳይዙ ልጨምርበት። አሁን ይታያል። እዩት። 251 ጂፒኤስ ሪዲንግ አራውንድ ደሴታውን በእያንዳንዱ ቤንድ በሚያደርግበት ፖሊጎን በሚታጠፍበት እያንዳንዷ ቦታ ላይ እየተለቀመ ጂፒኤስ ሪዲንግ ነው። ጉግል እርዝ ላይ እየተለቀመ ፖይንት ነው። ስለዚህ ይህን ፖይንት ወደ ላይን ኦር ወደ ፖሊጎን ለመቀየር መጀመሪያ ጂፒኤስ ሪዲንግ ከተሰበሰበ በኋላ እንደዚህ ወደ ኤክሴል እናስገባዋለን። ወደ ኤክሴል ካስገባ ነው በኋላ
ሲኤስቪ ፎርማቱን የሴቭ ፎርማቱን ወደ ሲኤስቪ ኮማ ደሊሚኔት በመቀየር ሴቭ ነው የምናደርገው። ስለዚህ ፋይል እንገባለን፣ ሴቭ አስ እናደርጋለን። የት ላይ ሴቭ ላደርግላችሁ ይላል። የምንፈልገው ቦታ እንመርጣለን። ለእኔ እዚህ ጋር ያድርግልኝ። ይህን ከመረጥን በኋላ ሴቭ አስ ታይፑን እዚህ ጋር ሲኤስቪ ኮማ ደሊሚኔትድ እናደርገዋለን። ምክንያቱም ማንኛውም ጂፒኤስ ሪዲንግ ወደ ማንኛውም ሶፍትዌር አናላይዝ ለማድረግ ስናስገባው በሲኤስቪ ኮማ ደሊሚኔትድ ካልሆነ አይቀበለውም። ስለዚህ ሴቭ አልኩት። የስ ጂፒኤስ ሪዲንግ ኮሌክትድ አራውንድ ሴት ታውን ኦልሬዲ ኤግዚስት ነው አለ። ሪፕሌስ አድርገው በዚህ ሪፕሌስ አድርገው አልኩት። ከዚህ በኋላ ሶፍትዌራችን እናበራለን። ለዛሬ የምንጠቀመው የአርክጃይስ ሶፍትዌር ነው። አበራሁት። ዘን አዳታ የምትለውን ክሊክ እናደርጋለን። ስለዚህ ፖይንታችን ሴቭ ያደረግነው ዋይት ቪዲዮ የሚለው ጋር ነው። ጂፒኤስ ሪዲንግ ኮሌክተር አራውንድ ሴት ታውን አድ ፖይንት መጣልን። ራይት ክሊክ እናደርጋለን። እዚህ ጋር ራይት ክሊክ ዘን ዲስፕሌይ ኤክስ ዋይ ዳታ እንለዋለን። ይህን ካደረግን በኋላ ኤክስ ፊልድ ሎንጊቲዩድ፣ ዋይ ፊልድ ላቲቲዩድ፣ ዜድ ፊልድ ደግሞ አልቲቲዩድ አድርግልኝ አልኩት። ዘን እዚህ ጋር ደጋጋሚ ስለሰራሁበት ዲስክሪፕሽኑን አስቀምጧል። ነገር ግን ይሄ አንኖውን ነው የሚሆነው። እናንተ ብትሰርታውን አንኖውን ይሆናል። እኔ ደጋጋሚ ስለሰራሁበት ነው ያመጣው። እዚች ጋር ኢዲት የምትላለች ኢዲት ጋር ትገባላችሁ። ዘን እዚህ ጋር ሁለት አይነት መንገድ አለ ኮርኔት ሲስተሙ። አንደኛ ጂኦግራፊካል ኮርኔት ሲስተም ነው። ሁለተኛው ፕሮጀክት ኮርኔት ሲስተም ነው። ጂኦግራፊካል ኮርኔት ሲስተም የምናደርገው እኛ የምንሰራው በጣም ሰፊ ከሆነ ከቨር የሚያደርገው ኤሪያ ከቨሬጁ ሰፊ ከሆነ ለምሳሌ ሀገር ከሆነ አህጉር ከሆነ ጂኦግራፊካል ኮርኔት ሲስተም እንጠቀማለን። ነገር ግን ትንሽ ከሆኑ ቀበሌ፣ ወረዳ፣ ዞን አይነት ከሆኑ ፕሮጀክት ኮርኔት ሲስተም ነው የምንጠቀመው። ዘን ክሊክ ኦን አድ ሳይን አለች እዚህ ጋር ኤክስፓንድ እናደርጋታለን። ዘን ዩቲኤም ላይ ክሊክ እናደርጋለን። ዩቲኤም አልኩት። ዘን እዚህ ጋር WGS 1984 ክሊክ ታደርጉታላችሁ። ዘን እኛ የምንገኘው WGS 1984 ዩቲኤም ዞን 37 ኖርዚንግ ስለሆነ ኦኬ አልኩት። ኦኬ ፖይንቱ መጣለን። ጂፒኤስ ሪዲንጉ እዚህ ጋር መጥቷል። እዚህ ጋር ራይት ክሊክ እናደርግና እንየው። እዩት። ኔሚንግ ከፒ1 ከፖይንት 1 እስከ ፖይንት 251 አለ። ሸፑ ፖይንት ነው። ሎንጊቲዩድ ላቲቱድ አልቲቱድ አለ። ዘን ይህን ፖይንት ወደ ላይና ወደ ፖሊገን ለመቀየር እዚህ ጋር አርክ ቱልቦክስ የምታለች እሷን ክሊክ እናድርግ። አርክ ቱልቦክስ መጣልን። ዘን ዳታ ማኔጅመንት ቱል የሚለው ጋር ፕላስ ሳይኗን ኤክስፓንድ እናደርጋታለን። ክሊክ ሂር እዚህ ጋር ክሊክ እናደርጋለን። ዘን እኛ የምንቀይረው መጀመሪያው ወደ ላይ ነው። ስለዚህ እሱን ለማድረግ ዳታ ማኔጅመንት ቱል ዘን ፊቸርስ ክሊክ አደረግን። ፖይንትስ ቱ ላይን የሚላለ ዳብል ክሊክ ዘን ኢንፑት ፊቸሩን ጂፒኤስ ሪዲንግ ኮሌክተር አራውንድ ሴት ታውን የሚለው ነው የሚሆነው። አስገባሁት። ዘን ይህን ምን ብዬ ሴቭ ያደርግልን ነው የሚለው። እዚህ ጋር ይህን ብሮውዝ አድርጋችሁ ከፍታችሁ የምትፈልጉት ቦታ ላይ ማስቀመጥ ይቻላል። ነገር ግን እዚሁ ባለበት ይሁንና ላይን 1 ልበለው።
ዘን ክሎዝ ላይን፣ ይሄን ወደ ፖሊገን የምትቀይሩት ከሆነ ላይኑን ይሄን ክሎዝ ማድረግ አለባችሁ። ካላደረጋችሁት በኋላ ያስቸግራችኋል። ክሎዝ ዘን ኦኬ። እዚህ ጋር እዩት፣ ፖይንት ቱ ላይን እየቀየረው ነው፣ ፕሮሰስ እያደረገ ነው። እንጠብቀው። ቀየረልን። ፖይንቶቹ ሳይዝ ጨመር እናድርጋቸው እና እንያቸው። ፖይንቶቹ እነዚህ ነበሩ። ላይኑን ሳይዙን ጨመር አደረኩት። ይሄን የመሰለ ላይን ሰጠን። ይሄ ፖሊገን አይደለም ላይን ነው። ምክንያቱም ሄር ኢዝ ዩ ካን ሲ እዚህ ጋር ስታዩት ላይን መሆኑን ያሳያችኋል። ይሄ ላይን ነው። ፖይንት አለ እዚህ ጋር ላይን። ይህን ላይን ወደ ፖሊገን በቀላሉ መቀየር እንችላለን። ይህን ማድረግ ፊቸርስ ቱ ፖሊገን የሚላለ እዚህ ጋር ዳብል ክሊክ ዘን ኢንፑት ፊቸራችን የሚሆነው ላይን ነው። ላይን ዋን የምትለዋ እናደርጋታለን። እዚህ ጋር ስሙን ፖሊጎን ዋን ልበለው። ይሄንም እዚህ ጋር ዩት ፕሮሰስ ያደረገ ነው። ፊቸር ቱ ፖሊገን እየቀየረው ነው። ዘን ቀየረልን። አሁን ፖሊገን ሆኗል። እዚህ ጋር ማየት ትችላላችሁ። ፖሊገን ሆኗል። እዚህ ጋር ብላክ ይሁን አውትላይኑ ዊድዙን ጨመር ላድርገው። እዩት፣ ይሄን ይመስላል። አሁን ፖሊገን ሆነ። ልዩነቱን እዩት። የላይን እና የፖሊገን የላይኑ ዙሪያው ላይን ነው። ይሄ መሀሉ ምንም አይነት ፖሊገን አይደለም፣ ላይን ብቻ ነው ያለው። ያኛው ግን እዩት ፖሊገን ሆኗል። ይህን ፖይንት ላይን ወይም ፖሊገኑ ኤክስፖርት አድርገን ለሌላ ጊዜ ለሌላ አገልግሎት ስናውለው ሼፕ ፋይል ይባላል። ኤክስፖርት የሚደረገው ሼፕ ፋይል ነው። ሌላ አገልግሎት ሌላ ጊዜ ሌላ አገልግሎት ለመጠቀም ኤክስፖርት አድርገን ስናስቀምጠው ሼፕ ፋይል ይባላል። ለምሳሌ እዚህ ጋር ፖሊገኑን ዳታ ኤክስፖርት ዳታ ብለው እዚህ ጋር እዩት። 22 ዶት ካረጋ በኋላ ኤስኤችፒ ሼፕ ፋይል ማለት ነው። ስለዚህ ላይኑንም እንደዛው ኤክስፖርት ላይንም ፖይንትንም ፖሊገንም ኤክስፖርት የምታደርጉ ከሆነ ኤክስፖርት ሌላ ጊዜ ለመጠቀም ኤክስፖርት አድርገን ስናስቀምጥ ሼፕ ፋይል ይባላል። ኤስኤችፒ ፖይንቱም እንደዛው ኤስኤችፒ ሼፕ ፋይል። ስለዚህ ከዚህ በኋላ ምን የምናደርገው የዚህን ላይን ወይም የዚችን እቺ ደሴታውን ነች። የደሴታውን ዙሪያ ለማወቅ ብንፈልግ ላይን የሚለዋል እዚህ ጋር ራይት ክሊክ አድርገን ኦፕን አትሪቢዩት ቴብል እንለዋለን። ዘን ይመጣለን። ዘን እዚህ ጋር ቴብል ኦፕሽን አለች። አድ ፊልድ እንለዋለን። ፔሪሜትር ነው የምንፈልገው። ስለዚህ ፔሪሜትርን በሜትር ስጠኝ፣ ፔሪሜትር ኢን ሜትር አድርግልኝ አልኩት። እዚህ ጋር ታይፑን ብዙ ምርጫ አለው። ሾርት አለ፣ ሾርት ኢንቲጀር፣ ሎንግ ኢንቲጀር፣ ፍሎት፣ ዳብል፣ ቴክስት፣ ዴት እያለ ይጠቅሳል። ነገር ግን እኛ ቁጥር ስለሆነ ለቁጥር የምናደርገው ዳብል እና ፍሎት ነው። ከሁለት አንዱ መጠቀም እንችላለን። ዳብል አልኩት። ዘን ፔሪሜትር አመጣልኝ። ፔሪሜትርን በሜትር አድርግልኝ ብየዋለሁ። አመጥቶልኛል። እዚህ ጋር ጨመረልኝ። ዘን እዚህ ጋር ራይት ክሊክ በማድረግ ካልኩሌት ጂኦሜትሪ የሚሆን እናደርገዋለን። ፊልድ ካልኩሌተር የሚለው ለራስተር ነው። እኛ ግን ፖይንት ላይን እና ፖሊገን ቬክተር ስለሆኑ ካልኩሌት ጂኦሜትሪ እናደርጋለን። ዘን የስ እዚህ ጋር በሜትር በሜትር ስለዚህ አመጣለን። እዩት ፔሪሜትር 13848.753763 ይላል። ይህን አጠጋጋ አለኝ እና በሁለት ዲጂት አስቀምጥ፣ ከደሲማል ፖይንት በኋላ ያለውን በሁለት ዲጂት ይቀመጥ ማለት ይቻላል። ራይት ክሊክ ሂር እናደርጋለን። ፕሮፖርቲ ኒውሜሪክ ዘን ራውንዲንግ አለው እዚህ ጋር በ6 ነው። ነገር ግን እኛ በሁለት ዲጂት አስቀምጥ አልኩት። ይህን አላይመንቱ ወደ ሌፍት ጠጋ ብሎ ይቀመጥ ማለት እንችላለን። ኦኬ አፕላይ ኦኬ እዩት።
አስቀምጠልን። ከዴሲማል ፖይንት በኋላ 2 ዲጂት አድርጎ አስቀምጠልን። ስለዚህ የደሴታውን እኛ ኮሌክት አድርገን በሰራነው ፖይንት መሰረት 103848.75 ሜትር ዙሪያ ያለው ይለናል። ከዚህ ሊበልጥም ሊያንስም ይችላል። ነገር ግን እኛ ኮሌክት አድርገን በሰራነው ነው ይሄ የመጣው። ሁለተኛው ፖሊገኑ ነው። ፖሊገናችንንም ኤሪያውን ማወቅ እንችላለን። አሁንም የዚችን የደሴታውን እኛ ኮሌክት ባደረግነው ጂፒኤስ ሪዲንግ መሰረት ኦፕን አትሪቢዩት ቴብል እንለዋለን። ዘን በተመሳሳይ እንደቀደሙ ቴብል ኦፕሽናችን እናብራለን። አድ ፊልድ እንለዋለን። ኤሪያ በምን በሄክታር ይሁን በሄክታር እናድርገው። ይህም ታይፑን የምናደርገው ዳብል ነው ቁጥር ስለሆነ ዘን ኤሪያ በሄክታር ራይት ክሊክ ሂር ዘን ካልኩሌት ጂኦሜትሪ የስ አልኩት። በስኩዌር ሜትር አለ እዚህ ጋር ያስመርጠናል። በስኩዌር ሜትር አለ እኛ ግን የምፈልገው በኪሎ ሜትር ስኩዌር አለ። በሄክታር ነው በሄክታር አልኩት። የስ አልኩት። ሄር አመጣልኝ 19955.4012 ይላል። ይሄንም እናጠጋጋው ቱ ዲጂት ዴሲማል ፕሌስ እናጠጋጋው። ራውንዲንግ ወደ 2 ዘን ወደ ሌፍት ጠጋ ብሎ ይቀመጥ አልኩት። የስ አፕላይ ኦኬ። እዩት 19955.40 ስለነበር ነው ዜሮ ነው የተዋት 4 ያደረጋት። ከዚህ በኋላ ያለችው ዜሮ ስለነበረች ነው። ስለዚህ ኤሪያውን አወቅን፣ ፔሪሜትሩን አወቅን፣ የሰራነውን ላይ እና ፖሊገን ኤክስፖርት ስናደርገው ሼፕ ፋይል መሆኑን አወቅን። ስለዚህ ስለ ሼፕ ፋይል በደንብ እንዳወቃችሁ ተስፋ አደርጋለሁ። ስለተከታተላችሁኝ በደንብ አመሰግናለሁ። ቴንክ ዩ ቬሪ ማች